ረሱላችን ዓለይሂ ሰላቱ ወሰላም ከሰሓቦቻቸው ጋር ቁጭ ብለው በዱንያ ላይ በጣም ስለሚወዷቸው ነገሮች እየተጨዋወቱ እያሉ ነቢዩ ዓለይሂ ሰላቱ ወሰላም አቡበክርን ያ አባበክር አንተ በዱንያ ላይ በጣም የምትወደው ነገር ምንድነው ብለው ይጠይቁታል። አቡበክር ሶስት ነገሮችን እወዳለሁ። አንደኛ ካንቱ ጋር መቀመጥ፣ ሁለተኛ አንቱን ማየት፣ ሶስተኛ አንቱ ባዘዟቸው ነገሮች ላይ በሙሉ ገንዘቤን መለገስ። አንተስ ያ ዑመር ብለው ሲጠይቁ በዱንያ ላይ ሶስት ነገሮችን እወዳለሁ። አንደኛ በድብቅ እንኳን ቢሆን በመልካም ነገር ማዘዝ፣ ሁለተኛ በግልጽ እንኳን ቢሆን ከመጥፎ ነገር መከልከል፣ ሶስተኛ መራራ እንኳን ቢሆን እውነትን መናገር። አንተስ ያ ዑስማን ብለው ሲጠይቁት በዱንያ ላይ ሶስት ነገሮችን እወዳለሁ። አንደኛ ሰዎችን ማብላት፣ ሁለተኛ ሰላምታን ማብዛት፣ ሶስተኛ ሰዎች በተኙ ጊዜ ሶላትን ማብዛት። አንተስ ያ ዓሊ ብለው ሲጠይቁት በዱንያ ላይ ሶስት ነገሮችን እወዳለሁ። አንደኛ እንግዳን ማክበር፣ ሁለተኛ በሙቀት ወቅት ጾምን መጾም፣ ሶስተኛ ጠላቴን በሰይፍ መቅላት። አንተስ ያ አባዘር ብለው ሲጠይቁት በዱንያ ላይ ሶስት ነገሮችን እወዳለሁ። አንደኛ ረሃብን እወዳለሁ፣ ሁለተኛ በሽታን እወዳለሁ፣ ሶስተኛ ሞትን እወዳለሁ። ነቢዩ ዓለይሂ ሰላቱ ወሰላም ያ አባዘር ለምን እነዚህን ወደድክ? አባዘር ረሃብን የወደድኩት ቀልቤን ፈሪ ሊያደርግልኝ ዘንድ፣ በሽታን የወደድኩት ወንጀሌን ሊያቀልልኝ ዘንድ፣ እንዲሁም ሞትን የወደድኩት ከጌታዬ ጋር ሊያገናኘኝ ዘንድ ብሎ መለሰላቸው። ነቢዩ ዓለይሂ ሰላቱ ወሰላም እኔም በዱንያ ላይ ሶስት ነገሮችን እወዳለሁ አሉ። አንደኛ ሽቶን እወዳለሁ፣ ሁለተኛ ሚስቶቼን እወዳለሁ፣ ሶስተኛ የዓይኔ ማረፊያ ሶላቴን እወዳለሁ አሏቸው። በዚህ መካከል ድንገት ጅብሪል ዓለይሂ ሰላም መጣ። ሰላምታ ካወረደ በኋላ አንቱ የአላህ መልእክተኛ በዱንያ ላይ እኔም ሶስት ነገሮችን እወዳለሁ አለ። ነቢዩ ምንድናቸው ያ ጅብሪል ብለው ሲጠይቁት